እንዴ ምን የሚሉት ፍርፍር ነው ይሄ አሁን እንዴ ጫውን ባካፋ ነው እንዴ ጨመረችው ይኸው ሽንኩርቱ የሚያክለው ይኸው ተከትፏል ከግንብ ጋር ያጋጨች ነው እንዴ ፈነከተችው አይ እለት ሙያዋ እየቀነሰ ነው በኋላ ደሞዝ ጨምሩ ልትል እንዳይሆን አሁን እጃለኝ ትላለች ሙያውን ተው እጃለኝ ትላለች ወይ ለባሏ እንዴ ነው የሰራች የምታቀርብለት ያልታደለ ባል እኔ እሱም በወድ አንድ ቀን አብሬያት አላት እኔ ነኝ የሰራሁት ምንድነው እንዴ ጆሮዳ ባልበስተ ያለሽ እንዴ ሩቴ ፕሮግራሚንግ እኮ ነው ፕሮግራሚንግ በጠራራጻ እየዘረፈኝ ይሄ እኮ ቅልጥ ያለ ፕላጃሪዝም ነው ኮፒ እኮ ነው ያደረገው እንዳለ ምኑን ነው ኮፒ ያደረገው እንዴ አሰሚም እንዴ ለምን የሱ የኔ ለምን ይሄ አይታይሽም ለምንነት እኮ ነው እንደዛ ማድረግ አይቻልም ማለት ነው እንዴ ለምን የሱ ላለው እንዴ ለምን እንዴ ይሄ ለምንነት እኮ ነው ዝርፊያ እኮ ነው ይሄ በጠራራ ፀሐይ መዘረፍ እኮ ነው ወይ በስ የምናልባት ያንተን ፕሮግራም አልሰማ ይሆናል ምን ማለት ነው እዚህ ሀገር የኔን ፕሮግራም የማይሰማ ማን አለ ንቀት ነው እንጂ ንቀት አዎ እንዳለ ፕሮግራሜን ጠቅልሎ ዘርፎ እንዴ የሚጨምሩበት አንድ ዝም ብላ በሆነ ባልሆነ የምታስካካ ልጅ አስገብቷል የኔን ስፖንሰሮች እንዳለ ጠራርጎ ለመብላት ይሄ ዝርፊያ ነው ለምን የሱን ታያለሽ እንዴ ማለት ምን ልታረግ አስበሃል ወታደር መሳሪያ ይዞ ይዋጋል ሯጭ በእግሩ ይዋጋል እግር ኳስ ተጫዋች በእግሩ ይዋጋል መሰናክል ዘላይ እሱ በእግሩ ነው የሚዋጋው ካራቲስት በእግሩ ነው በእጁ አለበት ግን almost 95% በእግሩ ነው የሚዋጋው የሬዲዮ ጋዜጠኛ በምኑ ይዋጋል በእግሩ በምላሱ ነው ከምላሴ ጸጉር ይነቀል አለቀው እገትረዋለሁ መብቴን ማስከብራለሁ እንዴ ለምን ያው እንግዲህ አድማጮቻችን ፕሮግራማችንን ከጀመርን ጀምሮ ያው እንደምትከታተሉት ምንም አይነት ስፖንሰር የለንም እኛ ግን በተቻለን አቅም እንቀጥላለን እስከ መጨረሻው የደም ጠብታ ድረስ ያው ሌቦ የሚለውን ሙዚቃ ነው ተከታትለን የተመለስነው ሌባ ያነሳዋልና በርካቶቻችሁ እየደወላችሁ ምንድነው በስንቱ ምን እየተካሄደ ነው እዚህ ሀገር ላይ እንዴት ያንተን ፕሮግራም አንስተው ሌላ ፕሮግራም ይሰራሉ ነውር የሚባል ነገር የለም እንዴ አይዞ ከጎንነን በርታ ያላችሁ ደውላችሁልኛል እኔ እውነት ለመናገር ስለዚህ ነገር እኔ መልስም አስተያየትም መስጠት አልፈለኩም ነበር ግን የናንተ ውትወታ ስለበረታ የግድ መልስ መስጠት ይኖርብኛል እንግዲህ እውነት ለመናገር ዲጄ ማሙሸት ተሳስቷል ይሄ ምንም ጥያቄ የለውም ተሳስቷል የኔን ፕሮግራም እያዳመጠ እንዳደገ ሰው እንግዲህ ምናልባት ሳያስበው ተጽዕኖ አሳድሬበት ሊሆን ይችላል ግን ቀርቦ የጠየቀኝ ነገር የለም ብድግ ብሎ ነው የኔን ፕሮግራም በአንዲት ኮረዳ ሳቅ አጅቦ ማቅረብ የጀመረው ይሄ ደግሞ ትልቅ ስህተት ነው እንዴ ዲጄ እንደመሆኑ መጠን ዲጄነቱ ላይ ቢበረታ ይሻላል መታቆት ካላችሁ ምከሩት ዲጄነትና ጋዜጠኝነት ይለያያል አሁን እኔ ከመሬት ተነስቼ ካሴት ጎልጉዬ ሙዚቃ አላደባልቅበል እችላለሁ ከየት ይመጣልኛል
ለሱም እንደዛ ነው ጋዜጠኝነት የሆነበት ጋዜጠኝነቱ ተጎልግሎበታል ያንን ደግሞ ማጠንጠን የኛ ኃላፊነት ነው ይሄንን መልሰን እንሰራዋለን የሚመለከተው አካልም የራሱን ድርሻ መወጣት አለበት እስቲ ደግሞ አትንኩኝ እስራኤል ልስራበት ሰዎች አትነካኩኝ እስራኤል ልስራበት የሚለውን የጥላውን ገሰሰ ሙዚቃ ሰምተን እንመለሳለን አንተ የኔ ሽቶ ነው አይደል የተቀባኸው እንጂ ማቴ ምን አለ ዛሬ እንኳን ምን አለ በቀባ እንዴ ምንድነው ታዩ ይቀባ ስንት ዘመን ተቆልፎበት በትነት እንኳን የማያልቅ ሽቶ እኮ ተራ ስላልሆነ ነው በክብር የተቀመጠው እንደሞ ለዚህ በጣላ ጊዜ የተገዛ ሽቶ ለብሰን ላም ያላመጣች እኮ ነው የሚያስመስለው አዎ ያስመስለው እኔ ሽቶ የሚያስታውሰኝ ጊዜና ሰው ነው የምፈልገው ማን ነው የሚያስታውስሽ ኧረ ተወኝ እባክህ ጊዜ ስንት ነገር አለፈ አንተ ሁለተኛ ግን እንዳትነካ ትልቅ ፕሮግራም እያዘጋጀን ስለሆነ ያው ሶፊስ ቀርብ እንዳላፍር ብዬ እኮ ነው እስከመቼ ልብሴን በጣን እያጠንኩ ቀርባለሁማ የምን ፕሮግራም ሰሞታ መቼም አንተ ኤሌክስ ኮሚቴ መሆን ነው ተሰጥቶ እሱ እንዳለ ሆኖ ባይነቱ ለየት ያለ የዲስኩር ምሽት እያዘጋጀን ነው የኪነ ጥበብ ተሰጥኦ ካላቸው ሌሎች ጓደኞቼ ጋር ሐሳቡ የነሱ ነው ኪነ ጥበብ አልክ እደ ጥበብ ቢሆን ኖሮ ለናት ጀምናት ስራላት ነበር እስቲ ይልቅ እኔ ምለው እንግዳም ይሁኑ ታዋቂ ሰዎችን ለመጋበዝ አስበናል ግን እኔም ማቀው አንድም ታዋቂ ሰው የለም አንድም ማን አለ ታዋቂ ሰው ከኛ ዘመድ 1 ሚሊዮን ብር የደረሰው ዘመድ ነበር እነሱም በደውልለት ገንዘብ አበድረኝ የምትለው ነው የሚመስለው ምንድነውማ ምታቂው ታዋቂ ዘመድ አለን እንዴ ለምን ዙፋን አንደኛ ወጣ ዘውድ አልደፋችም ነው ሁለተኛ መውጣት እኮ ክብር አለው አዎ ይሄም ዳኛው ከሴትየዋ ጋር የድብቅ ግንኙነት ስለነበረው ነው በጣም አዝናለሁ ግን እሱ እኮ ከዝና ይመደብም ማይ እሱ የሚበደበው ከብሶት ነው ከብሶት ያው የዘመኑን ዝነኞች እየፈለግን ስለሆነ ነው እንጂ እሱማ አንቺም በጊዜሽ እኮ ታዋቂ ነበርሽ ይመስለኛል በልተውኝ እስቲ ቡና ልጠጣበት ሰው የሚያቆሰው ማን አለ ግራ ገባኝ እኮ በስንቱን በጠይቀው ሊያውቅ ይችላል እንዴ የሚዲያ ሰው ስለሆነ እሱ ሰው ሳያቀቀር እንዴ ለኔ ሁለተኛ ቡና የለም እንዴ ልጆች እስቲ እሱን ተውትና እንደ ሰማኝ አንድ ለቁም ነገር ፈልጊያችሁ ነው ቆይ ምን አጠፋን ምንም አላጠፋችሁም እንደው ለመሆኑ ስለ ወደፊት እጣ ፈንታችሁ ምን እያሰባችሁ ያው ትንሽ ከተጮችን በኋላ እግራችንን ታጥበን አይደለም ስለሱ አይደለም ስለ መጻኢ ዕድላችሁ እኔ ምንም አልገባኝም መቼም የሰው ልጅ በህይወት ሳይክል ውስጥ ሲያልፍ ይወለዳል ያድጋል እንዳባ እኛ እኮ የራሳችን የሆነ ቋንቋ ያለን ህዝቦች እኮ ነው ለምን እንግሊዘኛ እንቀላቀላለን ሰሞኑን እንግሊዘኛ ፈተና ከብዶሃል ማለት ነው አረ አይደለም እነሱ እኮ አይደለም እነሱ አይደለም ታዲያ አሁን እንግሊዘኛ ወጣኝ እንዴ አሁን እኮ ሳይክል አልኩ እሺ በቃ በህይወት ዑደት ውስጥ ብስክሌት እሺ ካሁን በኋላ ግን እንዳታቋርጠኝ አስተካክላለሁ የሰው ልጅ በህይወት ብስክሌት ውስጥ ሲያልፍ ይወለዳል ያድጋል ይማራል ስራ ይዛል ሳይመረቅ ከዚህ በኋላ እንዳታቋርጠኝ ነግሬያለሁ ይመረቅ አይመረቅ አንተ ምን አገባ ስራ ከያዘ ያዘ ነው እንዲህ ብለህ እንዳታቋርጠኝ ይወለዳል ያድጋል ይሞታል አይደለም ይሞታው ይኸውልህ እንዳታቋርጠኝ ይወለዳል ያድጋል ይማራል ይመረቃል ስራ ይዛል አጋሩን ይመርጣል ዘሩን እያስቀጠለ ወደፊት ይጓዛል ይሄ ያለ ዑደት ነው ምን ልትለን እንደሆነ አልገባኝም ባጭሩ በመንፈስ እንድትዘጋጁ ነው ለምን ይኸውላችሁ ሚስጥር ነው
አሁን የምነግራችሁን ነገር ለማንም ትንፍሽ እንዳትሉ። አዲስ ለውጥ እየመጣ ነው እዚህ ቤት። የብዙዎቻችን የሁላችንንም ህይወት የሚለውጥ ጉዳይ ነው። በእርግጥ ለኔ የደረጃ እድገት ነው፣ ለእናንተ ግን መፈንቅለ መንግስት ነው። ምንድን ነው? በጣም ጥሩ። ትንሽ ልጅ ወዲህ እየመጣ ነው። ሂሩት ያርግዛለች። ታናሽ ሊወለድላችሁ ነው። ቆይ ግን ወንድ ነው ሴት? ገና አልታወቀም። ሚስጥር ነው። ወንድ እንዳረገዘች በእኔ በኩል ጥርጥር የለኝም። የእኛ ዘር በጣም ኃይለኛ ነው። በቀላሉ ለሴት እጅ ሰጥቶ የሚንበረከክ አይደለም። ያው በቤተሰብ ሰናፍጭ ስለምንወድ ይሆናል። እፎይ ተመስገን ጌቴ። እኔን የሚተካ ተገኘ። ሱቅ መላላቅ አስጣልጦኝ ነበር። እፎይ ጌቴን ቤት ያለኝ ቤት። ቆይ ሱቅ ብትል ልካለሁ። ሄደ ጥፍር መቁረጫና ቸኮሌት ገዝተህ ትመጣለህ ከሱቅ። ቸኮሌት ለኛ ነው አባ? ለደስደስ ለኔ ነው እንጂ ጥፍር መቁረጫው ነው ላንተ። አታየውም እንዴ ጥፍር ምን እንደሚያክል? አውቄ እኮ ነው አባ። አውቄ ነው? አዎ ጫሞች ስለሰፊ ነው ያሰደኩት። ምን ያው ያዝ እንደት ነው። ሄሎ አጅሪት እንዴት ነሽ ሙሊት? ኧረ አይደለም ምክር ቢጤ ልሰጥሽ ነው የደወልኩት። ግን ሚስጥር ነው ለማንም ሰው እንዳትናገሪ። ሂሩቴ ቅሪት ነች፣ አርግዛለች። የእውነት ነው ስለሽ እንዴ? አንቺ ምን ሆነሻል እንዴ? የእውነት ነው። ከታማኝ ምንጭ ነው መረጃው ፈትልኮ እጄ የገባው። ያው ስራ ላይ ሆናችሁ ብትነጫነጭብሽ፣ ብትቆጣሽ፣ የተለየ ባህሪ ብታሳየሽ እንዳትደናገጭ ብዬ ነው ሙሊት። ያው እንግዲህ አደራሽን እንግዲህ እህቴን ተንከባከቢልኝ ሙሉ። ማን አለኝ ያለሷ በህይወቴ ውስጥ ያለችው አንድ እርባና ያላት ሴት እሷ ብቻ ነች። እንግዲህ በደንብ ተንከባከቢልኝ። እኔስ አንቺ ምን ሆንሽ? ሃሎ ምን አጣው? እንዴት ነው ያማረብህ እባክህ ዛሬ? ሜርሲ ቦኩ ገለታ። ምንም በተመለከተ ነው? አልሰማሁም እንደ ፕሮግራሜን የዛሬውን የአፍሪካ ወንድማማችነት ለምን አልጠነከረም ነው የሚለው። በስቲ ደብድከም ብሎ ነው እንጂ እንደው በሬዲዮ ማን ያየኛል ብለህ ነው አሁን? እንደው አድማጮቼን ማክበር አለብኝ። እነሱ ባያዩኝ እኮ አምላካቸው ያየኛል። ለማንኛውም ግን እኔ አስጠርቼ ነው የመጣው አይደለም። እኔ ለራሴ ጉዳይ ፈልጌ ነው የመጣሁት። ደግሞ ምን አጠፋህ? እኔ መቼም እንደው ተውልሃለሁ፣ በስንቴ ተውልሃለሁ። ምንም ልሰማኝ አልቻልኩም። እንደው ምን ማድረግ ነው የሚሻለው? እንደው ያንተን ነገር እንዴ ኧረ እኔ ምንም አላጠፋሁም። እንዴ ምን ሆነሃል? ህፃን አረከኝ እንዴ? ለራሴ ጉዳይ ነው የመጣሁት። ምን መሰለህ የዛሬ 9 ወር ረዘም ላለ ጊዜ እረፍት ስለምወጣ በእኔ ምክንያት የሚፈጠረውን ክፍተት ለመሙላት እንድትችል ጊዜ እንዲኖርህ ልነግርህ ነው የመጣሁት። የት ነው በስንቴ? የትም አልሄድም። የት እሄዳለሁ? ጉዳዩ ትኩረት የሚፈልግ ነገር ነው። ገባ? እኔ በማልኖርበት ሰዓት የሚፈጠረውን ክፍተት ከወዲሁ መሙላት እንዳለብህና ጥንቃቄ እንድታደርግ ልነግርህ ነው የመጣሁት። ጊዜ አለህ 9 ወር። አገኘኝ? 9 ወር አልከኝ በስንቴ? ምን ነው ሚስት አረገዘች ማለት ነው? ከማ ማን ነው? ከኔ? በምን ነው? እባክህ መልክ ያስታውቃል እንዴ? እንዲህ እንደ ዛሬው እኮ ፊት ጸዳል በጸዳል ሆኖ አያውቅም። ቅድም እኮ አየር ላይ በጣም ደስተኛ ነበርክ። አይ እኔ ሁሌ ደስተኛ ነኝ እኮ ገለታ። ሁሌም እንዲሁ ከመሬት ተነስቶ ሐሴት ከሚያደርጉ ሰዎች አንዱ ነው። ዛሬው የተለየ ነው። እኔ እኮ ቅድም አፍሪካዊ ወንድማማችነት ለምን አልጎለበተም የሚል ፕሮግራም እየሰራ በመሃል ላይ ደግሞ አባት ደስ ይለዋል ልጅ ሲወለድለት የሚል ሙዚቃ ስትለቅ ይህ ምን ነካው ብያለሁ። ለካ የልጅ አባት ልትሆን ስለሆነ ደስ ብሎ ነው። ግን እኮ ሚስቴ አርግዛለች ምናምን ለአባት ልሆን ነው እኮ አላልኩም። አባትንም ምን ያውቀዋለሁ ፊት ያስታውቃል። ግን ኮራውብህ በዚህ እውነቴን ነው ለአባቴ በጣም ኮራውብህ።
ይህ ሁሉ ራሱን መደገፍ ያልቻለ ሰነፍ ባለበት ጣቢያ አንተ ቤተሰብህን ዘርህን ታሰፋለህ። ጎበዝ በስንቴ ጎበዝ። ሜሲቦኩ እውነቴን ነው የምልህ፣ በጣም ነው የኮራሁብህ። እንደው ምን አባቴ ላድርግልህ? እንደው ምን ልሸልምህ? ኪስ ያፈራውን ገለታ ወይ ምን አባቴ ላድርግልህ? እንደው ያዝ ውሰደው በስንቴ። ኧረ ይሄ ለአንተ ይኸው ለገለታ ይላል። ከቦርዱ የተሰጠህ እኮ ሽልማት ነው። ምን አነሰ? በስንቴ አነሰ ሊጨምር ደም ሊጨምርልህ በስንቴ እንደው ና ያዝ ውሰደው በስንቴ። ኧረ ተው ውሰደውና ወደ ስራ ሂድ ወደ ስራ። የልጆች አባት አይደለም ልጆችን ልታበላ ነው? ሂድ። ካልሰራ እኮ አታበላቸውም። ሂድ ወደ ስራ። ሜሲ ቦኩ ሂድ። እሺ አመሰግናለሁ በጣም። እሺ የስ ውዷ ባለቤቴ። እሺ ውዱ እስረኛዬ፣ ውዷ ባለቤቴ የልጆቼ እናት እስክመጣ ድረስ እስክንገናኝ ውዷ ባለቤቴ እለምኝልኝ። ፓስታ ነው እንዴ ዛሬ? ፓስታ ለእስረኛ ይበዛበታል መቼም ማለት። ማን ነው እስረኛ? ለማንኛውም ዶሮ አምሮኛል። ዶሮ? ዋው! እዛ ገዝቼ ያስቀመጥኩት ዶሮ አለ፣ ታርድልኛለህ። የፈረደበት ዶሮ ምን ችግር አለው? ነው ያርድልሻለሁ። ጎሽ፣ ለዛ እኮ ነው እስረኛ ያርግ ያስቀመጥኩ። ምንድን ነው? ሙሉ ቀን የነገረች ነገር አለ እንዴ? ሙሉ ቀን ሳይሆን ሙሉ ናት የነገረችኝ። ሙሉ ምን? ሙሉና ሙሉ ቀን ከመጣላታቸው በፊት አንተ እዚህ የለፈለፍከውን ሙሉ ቀን ለሙሉ ነግሯታል። ሙሉና ሙሉ ቀን ተጣሉ እንዴ? ሊጋቡ ተስማምተዋል ነበር። አንተ መሀል ገብተህ ባትበጠብጠው ኖሮ። እኔ ምን በጠበጥኩ? የትዳርን አስከፊነት ዘረዘርክለት። ዶሮውን ልረደው። ተቀመጥ። የት ልቀመጥ? እዚህ ይሻለኛል። ሲጀመር ማን ነው አንተን የትዳር አማካሪ ያደረገ? ማንም። ስለ ትዳራችን እንደዚህ ነው የምታስበው? ትዳር ማለት ለአንተ ባርነት ነው? ይሄን ያህል ተማራሃል? ያን ቀን ምን ሆኜ ነው? ወይ እንግዲህ ወይ ሆርሞኔ ተዛብቶ ይሆናል። አየሽ እንጂ ምን አስለፈለፈኝ ሆርሞኔ ባይዛባ። ግማሽ ቀን ቤት ብትውል እንደዚህ ያደርግሃል? ሻወር ጠጋኙን ጠብቅ ስለተባልክ እንዴት ትማረራለህ? እንደዛ ነው ብለሽ ነው? ነክቶኝ ነው። እንትን ነው በቃ ብቻዬን ስሆን ደበረኝና ዝም ብዬ ከራሴ ጋር ቀልድ መቀለድ ጀመርኩ እና ሙሉ ቀን ሲመጣ ዝም ብዬ እንዲሁ እንደ ቀልድ ስለ ትዳር ባርነት ዝም ብዬ እንዲሁ እንደ ቀልድ ነገርኩ። ያው ታውቂው የለ ሙሉ ወስዶ ለሙሉ ነገራል። እሷ ደግሞ ከሱ የባሰች ገገማ እንዴ ሙሉ ምን ሆና ነው እንደዚህ ያመረረችው? በስንቱ አሁን እያወራን ያለነው ስለ ሙሉና ስለ ሙሉ ቀን አይደለም፣ ስለ እኔ እናንተ ትዳር ነው። ንገረኝ እስቲ ምንድነው እንዲያማረረ? ምንድነው ምክንያትህ? በስንቱ እዚህ ቤት እኮ ሚስትየው እኔ ነኝ። መማረርም ካለብኝ እኔ ነኝ መማረር ያለብኝ። ሚስት ብቻ ናት የመማረር መብት ያላት እያልሽኝ? አዎ እያልኩ ነው። የቤቱን ሁኔታ መከታተለው እኔ ነኝ፣ ልጆቹን የምከታተላቸው እኔ ነኝ። ቆይ አንተ ምንድነው እንደዚህ ያማረረ? ይኸው በቃ ይኸው። ምንድነው ይኸው? ተንበረከኩ። ይቅር በይኝ ማሪ፣ በቃ እወድሻለሁ። ሁለተኛ አልማረርም። ከፈለግሽ ደግመሽ ደጋግመሽ አግቢኝ፣ አልማረርም። ይኸው በጉልበቴ ተንበርክኬ ለምንሻለሁ። የታል? ወይ ጉዴ! የታል? ስማ ሂሩት የምታገል መስሎ ነው ዛሬ። አለቀ። በስንቱ ምን ነው? ምን በደል? ምን አደረግን? በስንቱ ወይኔ ያን ጊዜ በረኛ ከመሆን ቦክሰኛ ብሆን ኖሮ አሁን አፍንጫውን ብዬ ነበር የምለቀው። አረጋሽ በረኛ መሆኑ ነው ለቤተሰቡ የሚጠቅመው። ቦክሰኛ ምን ያደርጋል? ግን ምንድን ያጠፋሁት? የሂሩት ያባ ዝም በል። ልጃችንን በዳርንልህ ትበድለናለህ። ቤታችን ማስቀመጥንህ
ትሸርብብናል። ኧረ እኔ አልሸር። ምንድን ነው መሸር? እኔ ቃሉን ዛሬ ገና መስማቴ ነው። በአንተ ምክንያት ያ ጅል ሙሉ ቀን ከቤት መውጣት የለበትም። እኔ መች ከቤት አትውጣ አልኩት? አግብቶ ከቤት እንዳይወጣ አደረግከው። የልጅ ልጅ እንዳያዩ አደረግካቸው። ታዩ እሱን እንኳን የልጅ ልጅ እንኳን ባንቺ አይተናል። ልጁ ከቤት እንዳይወጣ ትዳር እስር ቤት ነው እያልክ እንዳይወጣ አደረግከው። እውነት በስንቱ ትዳር እስር ቤት ነው? እስር ቤት ነው። አይ በዚህ ላይ እንኳን እኔ አስተያየት ከምሰጥበት ጋሼ የተሻለ የህይወት ልምድ እና ተሞክሮ ስላላቸው ጋሼ እርሶ ቢሄዱበት በዚህ ጉዳይ ነው። እርግጥ ነው ስትልስ? አይ እምልሽ እርግጥ ነው። እምልሽ ማለት ምን ማለት ነው? እሱ እንደ ሚስቱ አይነት ይወሰናል። ግን የኔ ልጅ ምን ሆኖ እስር ቤት የሚመስለው ንገረኝ። ቆይ የኔ ሚስትነትስ? የመጣነው ስለ እኛ ትዳር ልናወራ አይደለም፣ ስለ ሙሉቀን ነው። የሚያሳስበው ዋናው ጉዳይ የሙሉቀን ከቤት መውጣት ነው። እንዴ አባዬ፣ ሙሉቀን አለማግባቱ ሳይሆን ከቤት አለመውጣቱን ያሳስበ? ታዲያ ሳላገባ አልወጣም ብሏል። እግረ መንገዱን አለማግባቱን ያሳስበኝ አይደለም እንዴ? እሱን ተይው። ዋናው ሐሳቤ የሙሉቀን ማግባት ነው። ሙሉቀን ካገባ የትየዘነበው አፍ ተዘጋበ። ልጅሽን ዳሪው እንጂ የሚለው የዚህ ሰፈር ምላስ ነበር እኔ የሚያሳስበኝ። እድሜ ለአንተ። አንተ ነካክተ አንተ በጠበጥከው። እኔ ከበጠበጥኩት በቃ ችግር የለም፣ እኔ ራሴ አስተካክለዋለሁ። ጥሩ። እኛም የምፈልገው እሱን ልታደርግ ነው። ሙሉቀን አንተን ይሰማሃል። እውነት ነው። ሙሉቀን እኔን ይሰማኛል። ቢሰማህማ ነው በተአምር ይሻለውን በእንቤ ለወጠው። ሙሉቀን አሁን እዚህ ይመጣል። አንተው ያጣመምከውን ሐሳብ አንተው ታቃናዋለህ። አለበለዚያ ምን? ከኔ ጋር ነው የምትጣለው? ለምን? ሙሉቀን ነው መሰለኝ። ሳልዘገጃጅ ሳላጠና መጣልኝ። ምንድን ነው የምታጠናው? ስለ ትዳር ጥሩ ነገር ለማውራት ነው። መጥፎ ነገር ለማውራት መቻጥና እማዬ ክፈችለት። ምን መሰለ ሙሉቀን፣ የህይወት ትርጉም የሚገኘው በትዳር ነው። እርግጥ ነው ትዳር አንዳንዴ የህይወት ትርጉምን ሊያዛባ ይችላል። ስንቱ መሰለ በትዳር አቅሉን የሳተው፣ ስንቱ መሰለ ትዳር አማሮት ጎዳና የወጣው። እና ምን ለማለት ፈልጌ ነው ባጭሩ አግባ ለማለት ያህል ነው። ለምንድን ነው የፈለጋችሁኝ? በስንቱ ሊነግር የፈለገው ነገር አለ ና እንጂ በስንቱ ሙለ ቁጭ በል። አይቀመጣ ታዲያ እንዴ? ሳይቀመጥ እንዴት አወራለሁ? ቁጭ በል፣ አረፍ ይበል። እሺ ምንድን ነው? ሙሌ ትላንት ያወራው በሙሉ ሐሰት ነው። ማለቴ ሙሉ ለሙሉ ሐሰት ሳይሆን ሐሰትም ተቀላቅሎበታል። በስንቱ ግልጽ መሆን አለበት። እውነቱን ማወቅ። ለምሳሌ እሷ እኔን ጥላኝ ልደት ልታከብር መሄዷ እውነት ነው። እኔን ሻወር ጠጋኝ አድርጋኝ እዚህ ጎለታኝ መሄዷ ይሄ እውነት ነው፣ አይካድም። አልገባኝም። ሙሌ ትላንት ትዳር በ50 ብር ለውጣለሁ ምናምን ያልኩህ እንኳን እንዴ እንደሱም ብለህ እንዴ? እሱን እኮ ነው የምልሽ። ውሸቱ እኮ እሱ ነው፣ ሐሰቱ እሱ ነው። እንዴ ለምን በ50 ብር ለውጣለሁ? አንቺ ስታስብ እኔ 50 ብር ቸገረኝ። እና ሙሌ ምንድነው እኔ ያልኩህን ሰምተህ እንዳትሸወድ። ትዳር ጥሩ ነው፣ ማግባት አለብህ። ትዳር እስር ቤት አይደለም፣ እንትን ነው መናፈሻ፣ ገነት፣ መንግስተ ሰማያት በለው። ሌላ የተሻለ ከፍ ያለ ቃል የለሽም? ዛሬ በሰላም ማደር አልፈለክም? ሰላም ትዳር ሰላም ነው። እኔ ያልኩህን ሰምተህ እንዳትሸወድ፣ ማግባት አለበት። ትዳር ጥሩ ነው። ቆይ አሁን ያልከውን ነገር ታምንበታለህ? እና ከቤት አልወጣም ማለት አላገባም ነው የምትለው? በስንቱማ እንደዚህ ካለ አገባለሁ። ጎሽ የኔ ልጅ ጎሽ። እንዲያውም ዛሬ ለትየዘነቡ ልጄ ማግባቱ እንዳልቀረ እነግራት። ቆይ በስንቱ ስላለ እኮ አይደለም የማገባው። እኔ አሁን ቆይ ምን ዝግጁ ነው? በቃ ዝግጁ ስሆን በራሴ ሰዓት አገባለሁ። እኔ አሁን ቆይ ምን ነው የሚያገባ ሰው የምመስለው? ባለ ትዳር የምመስለው? በነገራችን ላይ ነገር ያነሷል እንዲሉ አበው ዛሬ መንገድ ላይ ሲሄድ
ይሄኛው እግሬ ይሄኛውን ስንት ጊዜ እንደገጨው ታውቃላችሁ? 13 ጊዜ። ለምን ይመስላችኋል? ይሄኛውን ቀኝ እግሬን ከግራ እግሬ ሳላግባባ እኔ ላገባ ሸፋፋ ስለሆንክ ነው እና እግር እስኪቃና ላታገባ ነው ቆመህ ልትቀር ነው። አሁን እኔ ትዳር አይደለም እያሳሰበኛለሁ። እና ምንድነው የህይወት ትርጉም። የህይወት ትርጉም ቀላል ነገር አይደለም። የህይወት ትርጉም ብዙ ነው። 14